እንዴት ግሸን ሄዶ ሳይቆርብ ይመጣል? ሰው እንዴት ላሊበላ ሄዶ ሳይቆርብ ይመጣል? ሰው እንዴት ጻድቃኔ ሄዶ ሱባኤ ይዞ 7 ቀን 21 ቀን 40 ምናምን ቀን 2 ወር 3 ወር ተጠምቆ እንዴት ስጋውን ደሙን ሳይቀበል ይመጣል? በጣም ብዙ ምን በትናቸው ነገር። ይሄ ደጋፊነት ማለት ምን እንደማለት መሰላችሁ? ይሄ ማለት በሌላ አገላለጥ አንድ ሰው ለምሳሌ የዓለም ዋንጫ የተዘጋጀበት ሀገር ቢሄድ ከዛ ደግፎ ቢመጣ ይሄ ሰውዬ ኳስ ተጫውቶ መጣ ነው የሚባለው ወይስ ደግፎ መጣ ነው? በኳስ ጨዋታው ላይ ምንድነው የሚያደርገው ነገር? ይሄዳል፣ አብሮ ይጮሃል፣ የጨዋታውን ሁኔታ ያያል፣ ፕሮግራሙን ያያል። ምናልባት የሚያደንቃቸው ሰዎች በአካል ሊያይ ይችላል። ነገር ግን ሜዳ ገብቶ አልተጫወተም። ስጋውን ደሙን መቀበል ማለት ሜዳ ውስጥ ገብቶ ኳሷን ማንቀርቀብ ማለት ነው። ጎል ውስጥ ማስገባት ማለት ነው። ደጋፊነትና ተጫዋችነት ይለያያል። አንዳንድ ነገሮችን አልተረዳናቸው። ስጋው ደሙ መቀበል ማለት ኳሷን በእጅ በእግር ማድረግ ማለት ነው። ያለዚያ ምን እንደሚሆን ታውቃላችሁ? የኛ አድናቂዎች ብቻ ትሆናላችሁ። ኳሱኛ እጅ ይሆናል። ያ ማለት ስጋው ደሙን እኛ እንፈትታለን፣ እናንተ አትቆርቡም። እኛ ካባ ለብሰን እንመጣለን። ከዛኛ ህዝብ በተሰበሰበበት እናስተምራለን። አቤት መምህር ገሌ ሲያስተምር። ከዛስ እኛ የሚከፈለንን የትራንስፖርት ይዘን እንሄዳለን። እናንተ ግን ባዷችሁን ትሄዳላችሁ። የኛ ሲሳይ ብቻ ትሆናላችሁ። እግዚአብሔር ከዚህ ሁላችሁንም ይሰውራችሁ። አያችሁ፣ የትምህርታችን መጨረሻ ስጋው ደሙ መሆን አለበት። የኛ መደነቅ፣ የኛ መደናነቅ፣ የኛ መሽቀርቀር መቅረት አለበት። የዘማሪና የሰባኪ ማወቂያ መታወቂያ እነዚህ ነገሮች ብቻ መቅረት አለባቸው። አናስተምር አይደለም፣ መልካም ነው። ግን ምንድነው ለውጡ? ጉባኤያትን ሰርተን አስጊጠን ዲኮር አድርገን ብዙ ህዝብ ተሰብስቦ ያ ሁሉ ህዝብ ታይቶ በሳምንቱ ያ ህዝብ ካልቆረበ ጥቅሙ ምን ይሆናል? ምንድነው ጥቅሙ? የቤተክርስቲያንስ የመጨረሻ ግቧ ምንድነው? ይሄን እኮ ማወቅ ያስፈልጋል። በዛ ላይ ይሄ ብቻ አይደለም፣ ያጣነው በጣም ብዙ በረከት አለ። ከስጋው ደግሞ ማግኘት የሚገባን ግን ያጣነው አስቀድሰን ብቻ ጀርባችንን ሰተን እንደ አይሁድ የምንሄድባቸው ይሄ መቅረት አለበት። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ህይወት የተጨመረበት ነው። እስኪ በሉ ህይወት የተጨመረበት ነው። ምን የተጨመረበት ነው? ስጋው ህይወትን ጠቅልሏል። አያችሁ ክርስቶስ ምንድነው ያደረገው? ስለዚህ አነ ሞተ ነስአ ወእንቲ አሁ ህይወተ ወሀበነ። ነገ ስትጸልዩ አስተውሉት። የዓርብን ውዳሴ ማርያም የኛን ሞት ወስዶ የሱን ህይወት ሰጠን። የኛን ሞት ምን አደረገ? ወሰደ። የሱን ህይወት ለኛ ምን አደረገ? ሰጠ። እንዴት ተፈጸመ? እንዴት ተፈጸመ? ይሄ እንካችሁ ስጋዬ ነው ብሉ ሲል ህይወት ሰጠ። እንካችሁ ሁላችሁ ከእርሱ ጠጡ ብሎ ደም ሲሰጠን ደሙ